ዶፓሚናችሁን ከፍ ለማድረግ የተለያዩ ነገሮች ሊጠቀሙ ይችላላችሁ። አንድ አዲስ ነገር አድርጋችሁ ማታውቁት ነገር ለርኒንግ ኒው ቲንግስ ይባላል። ለምንድን ነው መጥፎ ነገር በጣም ግራቪቲ ያለው ሀሳብ ኤክስፔሪንስ ያደርጋል? ታውቃላችሁ፣ ምቾት አይሰማኝም። ምክንያቱም እዚህ የሚያዳምጠኝ ሰው አለ። አንድን ሀሳብ አስባችሁ ረዥም ጊዜ ላይ ያ ሀሳብ ላይ ረዥም ጊዜ ከቆያችሁ የማድረግ ቴንደንሳችሁ በጣም አናሳ ነው የሚሆነው። በቃ ምቹ ጊዜ ጠብቃላችሁ፣ ምቹ ሁኔታ፣ ምቹ ስፔስ ጠብቃላችሁ። እነዛን ስትጠብቁ እነዛን ነገሮች ወዲያው ባላችሁ ነገር ቶሎ ማስጀምሩ ከሆነ ያ ሀሳብ ኤክስፓየር ያደርጋል። ፍላጎታችሁ ያን ነገር ለማድረግ ይሞታል ማለት ነው። ስለዚህ ሀሳብ ታሰበ ወደ ስራ ማውረድ የሚጠቅመው የዚህን ጊዜ ነው። በቃ ረዥም ሰዓት ባሻችሁት ቁጥር በቃ አታደርጉትም። ሀሳብ ኤክስፓየር ያደርጋል። ታውቃላችሁ። እሺ ዛሬ ስለዚህ አይደለም ማውራት የፈለኩት፣ ግን ካሜራ ኦን አድርጌ ምንድን ነው ዛሬ ላወራ የምችለው ነገሮች ምናምን ብዬ አሰብኩና ከዚህ በፊት እንዲሁ በኦዲዮ የሰራኋቸው ኮንተንቶች ነበሩ እና አብዛኞቹ ፔን ናቸው፣ ዳርክ ሳይድ ነገር ናቸው። አንድም ደስ የሚያሳይ አንድም ያስደስት ነገር የለም እንዴ ብዬ ራሴ ጠየቅኩ። ምክንያቱም ዳርክ ነገር ማጋባት አልፈልግም። በተሻለ መልኩ ላይት ብሮሽ ነገሮች ባካፍል ይሻላል ብዬ አስባለሁ። የሆነ ሙቪ አለ፣ የሆነ ፊልም አለ። አንድ መምህር ነው ሲያስተምር በ2000 ዓመተ ምህረት አለ አንድ መልካምና አንድ መጥፎ ነገር ተከናወነ አለ። ዓለም ግን ቀድሞ የሚያስታውሰው በዛ በ2000 ዓመተ ምህረት ቀድሞ የሚያስታውሰው ያ መጥፎውን ነገር ነው። ለምንድን ነው መጥፎ ነገር በጣም ግራቪቲ ያለው? አስባችሁታል? ግን ራሳችሁ ጠይቃችሁ ታውቃላችሁ እንዴ? ከዚህ በፊት እኔ የሆነ ኔትወርክ ማርኬቲንግ ላይ የሚሰራ ድርጅት ውስጥ እንደዚህ ትሬኒንግ እየተሰጠን በቃ በህይወታችሁ የተደሰታችሁበት ወይም በቃ ደስ ያላችሁ ነገሮች ዘርዝራችሁ ጻፉ። በጣም በዛ ወደ አትሊስት 30 የሚሆኑ ነገሮች ሊስት አድርጉ፣ ማክሲመም 30 የሚሆኑ ነገሮች ሊስት አድርጉ ተባልና ከየት ይምጣ እኔ በህይወቴ ደስ ብሎኝ አያውቅም እንዴ? ምንድን ነው ይህ ጥያቄ ብዙ ሰዎች ላይ ተፈጠረ፣ ብዙ እዛ ያሉ ክላስ ልጆች ላይ ተፈጠረ እና ይገርማቸዋል። አእምሯችን ሪካርድ የሚያደርገው ወይም የሚመዘግበው መጥፎ ሁኔታውን ብቻ ነው እንዴ? ትልቅ ግራቪቲ ያለው ኔጌቲቪቲ ብቻ ነው እንዴ የሚል ሀሳብ መጣና እንዴት ለምን እንደዚህ ሆነ የሚል ጥያቄ ተፈጠረብኝና ዛሬ ላወራችሁ ፈልገው ስለ ሃፒነስ፣ ስለ ደስታ። እሺ አሁን እንደዚህ ሪከርድ እያደረኩኝ ምቾት አይሰማኝም። ምክንያቱም እዚህ የሚያዳምጠኝ ሰው አለ፣ የሚያዳምጡኝ ሰዎች አሉ። እስኪ ይህን ምቾት ኮምፎርት እንዴት እንደማመጣው አናውቅም። ቪዲዮ ለመቅረጥ ስትነሳሱ ከሚገጥሟችሁ ቻሌንጆች መካከል ወደ መጀመሪያው ልምጣላችሁ። አልቻልኩማ፣ ወደ ፔን በቃ ወደ ኔጌቲቪቲ ልመለስ ነው ማለት ነው። እሺ ጀስት ያው ለመጥቀስ ያክል ያው ኢግኖር ማድረግም አስፈላጊ አይደለም። አሁን ኔጌቲቪቲ ዳርክ ነገሮችንም ወዲያው ተንፍሶ ወዲያው አራግፎ ወደ ሌላው ነገሮች መቀጠል ይሻላል እንጂ
ይዞ ማፈን ወይም ኢግኖር ማድረግ ኢትኖት አይመከርም ነው። ኮንተንት ክሬት ለማድረግ በጣም ቻሌንጅ ከሚያደርጓቸው ነገሮች መካከል አንደኛው ቦታ ነው። የራሳችሁ የሆነ ስፔስ ያስፈልጋችኋል። ሁለተኛ ጉድ ኳሊቲ ካሜራ ነው። ሌላኛው ላይት ነው። አራተኛው ሳውንድ ነው። እነዚህ ነገሮች ያስፈልጋሉ። ምክንያቱም ሰው ትዕግስት የለውም። ዩቲዩብ ላይ ቲክቶክ ላይ ያለ ኦዲየንስ እንደዚህ ጆሮ ሰጥቷችሁ የሚያዳምጣችሁ የሚችለው ጥሩ ኳሊቲ ሳውንድ፣ ጥሩ ኳሊቲ ቪዲዮ ሲኖራችሁ ነው። እና አውቃለሁ ፌስለስ የሆነ ኮንተንትም እኮ መስራት ይቻላል። ግን ከፌስለስ ኮንተንት ከመስራት በተሻለ በፌስ ኮንተንት መስራት ይበልጥ ተአማኒነት አለው እና ስለዚህ ያስፈልጋል ማለት ነው የተቀንሷቸው። ሌላኛው አምስተኛው ደግሞ አሪፍ ሙድ ውስጥ መግባት አለባችሁ። ቪዲዮ ለመቅረጽ ኮንተንት ክሬት ለማድረግ አሪፍ ሙድ ውስጥ መግባት አላችሁ። ዶፓሚናችሁ በቃ የተመቻቸ አሪፍ የሆነ መሆን ያለበት። ምክንያቱም ዶፓሚናችሁ የሚስተካከለው በብዙ ዶፓሚን በተለያየ መልኩ አጀስት ሊደረግ ይችላል። ገብቷችኋል? ግማሹ አሪፍ ቁርስ አሪፍ ቡና ጠጥቶ ሊሆን ይችላል አሪፍ ሙድ ውስጥ የሚገባው። ግማሹ ደግሞ የሆነ ቪዲዮ አይቶ የሆነ ኢንስፓየር የሚያደርገው ነገሮች ወሬ ሰምቶ ሊሆን ይችላል። አንዳንዱ ደግሞ ኮልድ ሻወር ወስዶ ወይም ከጂም ወጥቶ ስፖርት ሰርቶ ሊሆን ይችላል ዶፓሚኑን ከፍ የሚያደርገው። እና ዛሬ ስለ ደስታ ነው ማወራችሁ። በዛ ወደ ስለ ደስታ ገባ። ዶፓሚን ማለት የሰውነታችን ውስጥ የደስታ ሆርሞን የሚሰጠን ካገኝባቸው መንገዶች መካከል ተቃቅስላችሁ ቆሻሻ ስትጥሉ ሊሆን ይችላል። ቆሻሻ ስትጥሉ አደሴ ማስ ሽንት ቤት ገብታችሁ ተጸዳታችሁ ስትወጡም ዶፓሚናችሁ ከፍ ሊል ይችላል። በፊት ጊዜ ለብሳችሁ ያስቀመጣችሁት ሱሪ ውስጥ የተረሳ ብር ስታገኙ ዶፓሚናችሁ ከፍ ሊል ይችላል። በባዶ እግራችሁ አሸዋ ላይ ስትራመዱ ሊሆን ይችላል። ስታስነጥሱም እንደዚሁ ዶፓሚናችሁ ከፍ ሊል ይችላል። እንዲሁም የታጠበ አንሶላ ላይ ስተኙ ዶፓሚናችሁን ከፍ ይላል። ጭንቅላት ማሳጅም ስታደርጉ ሊሆን ይችላል። ይሄ ሽዋ ያለው ሴቶቹ እንደዚህ ቲክቶክ ላይ አይታችሁ ከሆነ ልክ በሱም ማሳጅም ስትደረጉ ዶፓሚናችሁ ከፍ ልታደርጉ ትችላላችሁ። እንዲሁም የመኪናችሁ ኢንጂን ስታስነሱም ዶፓሚናችሁ ከፍ ይላል። እንዲሁም ከቤት እንስሳችሁ ወይም ከውሻችሁ ከድመቶቻችሁ ጋር ስትጫወቱም እንደዚሁ ዶፓሚናችሁ ከፍ ሊል ይችላል። አዎ የሆነ ነገር የተበላሸ ነገር ደግሞ ስትጠግኑም ዶፓሚናችሁ ከፍ ይላል። የምትፈልጉት የገበያ ላይ ደግሞ የምትፈልጉት እቃ ባሪፍ እናንተ በምትችሉት በተመጣጣኝ ዋጋ ስታገኙትም ዶፓሚናችሁ ከፍ ሊል ይችላል። አሁን እንደዚህ ጸጥ ብላችሁ አንዳንድ ያልተዋጡልኝ ነገሮች ነው ምዘለላ እንትምለው ማለት ነው። የምትወዱት ሙዚቃ ልክ የሆነ ቦታ ተቀምጣችሁ የምትወዱት ሙዚቃ ሲከፈት የዛን ጊዜም ዶፓሚናችሁ ከፍ ይላል። ምንም ስለምንም ነገር ሀሳብ ሳታስቡ እንዲሁ እንትን ላይ ወንበር ላይ ቁጭ ብላችሁ ፀሐይ ስትሞቁም እሱም ዶፓሚናችሁ ሊጨምር ይችላል። በጥቂት ደቂቃዎች ውስጥ እንቅልፍ ሲወስዳችሁ ዶፓሚናችሁ ከፍ ሊል ይችላል። የድሮ ጓደኛችሁ ደግሞ ልደታችሁን አስታውሶ ሃፒ በርዝዴይ ሲላችሁ በዛን ጊዜም ዶፓሚናችሁ ከፍ ይላል። እና የደስታ ምንጮች ያው እንግዲህ በጣም ብዙ ነገር ዘርዝርላችኋለሁ። ያው ያንተ ክራሽ መልሳ ስትወድህም እንደዚሁ ዶፓሚናችሁ ከፍ ይላል። ሰዎች ሲያደንቋችሁ፣ የለቀቃችሁት ቪዲዮ ቫይራል ሲወጣ
አይ ላቭ ዩ ስትባሉ አልኮሊክ ድሪንክም እንደዚሁ ዶፓሚናችሁን ከፍ ሊያደርግ ይችላል። እንግዲህ እስኪ አሁን ይህንን ኮንተንት እንዴት አድርጌ ረዘም ላደርገው ፈልጌ ነበረ እና አሁን በቃ ወዲያው ጨረስኩኝ፣ ቶሎ ጨረስኩኝ ሀሳቤን። ዶፓሚናችሁን ከፍ ለማድረግ የተለያዩ ነገሮች ሊጠቀሙ ትችላላችሁ። አንደኛው ከከተማ መውጣት ሊሆን ይችላል፣ ወይም ደግሞ ሌላ እኔ ደግሞ ያልጠቀስኩላችሁ ነገሮች አዳዲስ ነገሮች በየጊዜው ማድረግ በየሁለት ቀኑ ሊሆን ይችላል፣ ወይም በየ3 ቀኑ አንድ አዲስ ነገር አድርጋችሁ ማታውቁት ነገር ለርኒንግ ኒው ቲንግስ ይባላል። እሱ ማድረግ በጣም አሪፍ ነገር። አሁን ድሬዳዋ ሄጄ ካደረግኩት ነገር መካከል በድሮ ባቡር እንግዲህ ይህንን የድሮ ባቡር ይታያችሁ 2 ጊዜ ነው ሚስ ያደረኩት። 2 ጊዜ አመልጦኛል እና በሶስተኛው ይሳካል። እንግዲህ ድሬዳዋ ስትመጡ የባቡር ኤክስፒሪየንስ ማድረግ አለባችሁ። ምክንያቱም አንደኛዋ ከተማዋ እንድትቆረቆር ምክንያት ከፈጠረላት መካከል አንዱ ባቡር ነው። ስለዚህ ይህ የምታዩት ባቡር ማለት ስለዚህ አሁን ይሄ ባቡር ከጥቂት ሰዓታት በኋላ ይነሳል ብለውናል። የተወሰነች ቦታ ሄዶ ይመጣል። እስኪ ደግሞ ባቡሩ ያው 100 ብር ነው። ሽኒሌ አይደርስም፣ እዛ ደርሶ ነው የሚመለሰው እና በጣም አስተሳሽ ነበር ኤሩ። አውትዶር ላይ እንግዲህ ያው ከነዚህ ሰዎች ጋር ቪዲዮን አስገባላችኋለሁ። የምታያቸው ሰዎች ጋር እንትኑ ላይ ቆመን ንፋሱን ምኑንም ኤክስፒሪየንስ እያደረግን ብቻ ኢንጆይ አድርገናል። እኔ በፊት ጊዜ ልጅም ሆኜ በዚህ በባቡር ሄጄ ስለማቅ ያንን ሚሞሪ ስላለብኝ በዛው ይሄንን ሚሞሪ ሪራይት ለማድረግ ስለፈለኩ ነው አንድምና በዛ ላይ ከተማዋ የስትረስ ፍሪ ከተማ ነችና ለእንደዚህ አይነት ሰዎች የምትስማማ ናትና ያው ማንም ዞር ብሎ ቼክ ያደርጋችሁ ባይዘው እዛ ከተማ ውስጥ እና አሪፍነቱ ይሄ ነው። ያው የኔን ኤክስፒሪየንስ ላካፍላችሁ ብዬ ነው። ያው የኔ ኮንተንት እዚሁ እንደዚሁ ያው አለማየሁ ነው የሚሰኘው አይደል? እኔ ዩቲዩብ ቻናል ያው ስለ ደስታ እንዲሁም ሶሻል ኢሹ ነገሮች ኤምኤምኤ፣ ሙቪ፣ ላይሪክስ እነዚህ ነገሮች ላይ ከነዚህ ነገሮች ላይ ዶፓሚን ሃፒነስን ሳካ አድርጌ ለእናንተ ለማቅረብ የተቻለኝን ሞክራለሁ። ለእናንተ ስል ሳይሆን ለእኔ ለራሴ ስል ማለት ነው። ይሄ ያው ይታወቃል። ባይ